ነው ልጄን አደራ የምሰጥሽ። በዛው በሄድኩበት በቃ እስከዚህ ድረስ ልትታሰሩ ነው ወይም ደግሞ በቃ ግቡ ልንባል እንችላለን። ምንም የምናውቀው ነገር የለም። ገባሽ? ስለዚህ ይሄንን ነገር አንቺም ተረተሽኝ በቃ እኔ ልጄን እንደ እናት ሆነሽ ከእናትም በላይ ሆነሽለት አሳድጊልኝ፣ ተንከባከቢልኝ አደራ። ብቻሽን አይደለሽም ማለት ብቻዬን ነሽ ብለሽ እንዳታስቢ። እዛ ስትሄጂ ያው ብዙም ሰዎች አሉ ላይክ ተረጋጊ፣ ራስሽን አረጋጊ። አብራችሁ ሆናችሁ ልጅ መጀመሪያ ራስሽን አረጋጊ። ሲጀመር ደግሞ እኔ ከጉዜም ጋር ከአብርሽም ጋር እና አንዳንድ ሰዎችም ነበሩ መካከላቸው ላይ ከነሱ ጋር ነበርኩኝ። አሁን ስጠሩኝ ማለት ነው እኔ ደንግጬ የመጣሁት ምን ተፈጥሯል ብዬ ነው። አልጨረስኩኝም ሲጀመር ማለት ነው። ከነሱ ጋር እያወራን ባለንበት ሁኔታ ነው ቶሎ ባስቸኳይ ነስቲኝ ሌላ ነገር የተፈጠረብሽ ነው መሰለኝ። እኔ በቃ አሩቲ ተረጋጊ። ስለዚህ ተረጋጊ። ክሱን እንዲያነሱ ተነጋግረናል። ከነሱ ጋር አብረን ነበርን። ያለው ነገር እንፍታ፣ ችግር የለውም እንደቤተሰብ። ምክንያቱም እኔ አታስፈልጊም ከተባልኩ እሷ ናት መታሰር ያለባት። ስለዚህ እሷ ደግሞ መታሰር የለባትም። ሊጥላ አስበው ሊጥላ እኔ ያለው አንተ ኖርክም አልኖርክም እንደ እናት አትሆንም። ስለዚህ ያለው አማራጭ እሷን ከስማንታት ያለብን ለምን ይሆናል? በዚህ እሺ ብሎኛል። ገባሽ? ይናል የምትርበተበቱበት ምክንያት ምን ማለት? አይ አልገባኝም። እሺ እኛ ትናንትና አናግሬዋለሁ አይደል? ትናንት አናግሬዋለሁ። ከሰረርሰም ብሎኛል። አላነሳም ብለዋል። ለኔም ደግሞ አላነሳም ብለኛለች ቡዜ። ገብቷል አይደል? ዛሬ ግን ሁላቸውም ባሉበት አንድ ላይ አንዳንድ ሰዎች ጨምሬ ጓደኞቹን ጨምሬ የሚቀርቡት አሉ። ከነሱ ጋር ሆነን አውርተናል። ገባ? የፈለገው መጀመሪያ እኔ ነው አይደል? እኔ አይሆንም ተብሏል ከሳሽ እንጂ እሷን አናውቅም። ወረቀት ያስገባ ሰው ነው እኛ የምንፈልገው ነው ያሉት እዛ። ስለዚህ እንደዛ ደግሞ ከተባለ ሁለታችሁም ትታሰሩ። ያንን ነገር አስረዳሁት ወንድሜ ለምን እንትን